ሰላም ለእናንተ ይሁን። የዘመነ ጊዮን ኢንተርናሽናል ሚኒስትሪ ታዳሚዎች ጸጋ ይብዛላችሁ። መለኮታዊ መርሃ ግብር በሚል የጀመርነውን ክፍል በዚህ በክፍል 4 እንቀጥለዋለን። ባለፈው ጊዜ አይተን የነበረው በዚህኛው በክፍል 4 እንቀጥለዋለን ያልነው የመለኮት መርሃ ግብር ምን እንደሆነ ያ መለኮታዊ ግብር እስራኤላውያን ሚስ እንዳደረጉት እኛ ደግሞ ያንን መለኮታዊ መርሃ ግብር እነሱ ሚስ እንዳደረጉት እኛም ሚስ እንዳናደርገው ነው። ለዚህ ነው መጽሐፍ ቅዱስ በትክክል የሚለውን ለመረዳት ጊዜ መውሰድ ያስፈልገን። እነሱ የራሳቸውን ስነ መለኮት ቀርጸው በዛ ውስጥ ራሳቸውን በዛ መረዳት ውስጥ ራሳቸውን አስደርገው በዛ ቅኝት ውስጥ ሆነው ከጌታ ጋራ መተላለፍ ውስጥ ገብተዋል። እኛ እንደዛው አይነት ነገር ውስጥ እንዳንገኝ መጽሐፍትን በአግባቡ ማየት ቃሎቹን በአግባቡ ማየት አስፈላጊያችን። ምክንያቱም በዛ መልኩ ካላየነው እነሱ እንዳደረጉት ካደረግን የራሳችንን ስነ መለኮት ከቀረጽን በእነሱ ዘንድ እንደነበረው በእኛም ዘንድ እንደዚህ አይነት ነገር ይከሰታል ማለት ነው። ለዚህ ነው ምንም መልእክቱ ጠንካራ ቢሆንም ማቅረብ ያስፈለገው። መለኮታዊ መርሃ ግብር አሁን በጣም ከባድ ርዕስ ነው፣ ግን መቅረብ ስላለበት ነው። መተላለፍ ስለሌለብን መጠበቅ ያለብንን እንድንጠብቅ፣ መፈለግ ያለብንን እንድንፈልግ፣ ማስተናገድ ያለብንን እንድናስተናግድ ነው። በዛ ክፍል ላይ መሰረት አድርገን ያንን ክፍል መዝሙር 110ን መሰረት አድርገን ያየነው የመለኮታዊ መርሃ ግብር ዋና መሰረት ስለሆነ ነው። እዛ ክፍል ላይ የሚለው ከሌላው ክፍል ጋር ካልተጣጣመ እኛ ከምንለው ማለት ነው ተፋርሶ ይፈጠራል። እዛ ክፍል ላይ የሚለው ጠላቶችን የእግሮች መቀመጫ እስካደርግልህ በቀኝ ተቀመጥ ነው ያለው። ያንኑ ነገር ተረድተውታል ደቀ መዛሙርቱ፣ ገብቷቸዋል። ለዚህ ነው ሐዋርያው ጴጥሮስ በምዕራፍ 3 በቁጥር 21 ላይ በሐዋርያት ሥራ ማለት ነው በነቢያት የተነገረው ሁሉ እስኪፈጸም ድረስ ሁሉ እስኪታደስ ድረስ ሰማይ ሊቀበለው ይገባዋል። ይሄን ነገር እነሱ በተረዱበት መንገድ ካልተረዳ ነው በኋላ ላይ ችግር ውስጥ እንገባለን። መጠበቅ የሚገባን ትተን መጠበቅ የማይገባን እንጠብቃለን። ከዛ መተላለፍ ይፈጠራል። አሁን መጠበቅ ያለብን ኢየሱስ ክርስቶስ በመንፈስ ወንዝ መለቀቅ በኩል ሙላቱን በቤተ ክርስቲያን ወይም በአካሉ እንዲያደርግ ነው። የሱን የራሱን ማንነት ማለት ነው ሙላቱን በቤተ ክርስቲያን በመንፈስ ወንዞች መለቀቅ አድርጎ ማስደረጉን ነው መጠበቅ ያለብን።
ለዚህ ነው በሰማያዊ ስፍራ በእግዚአብሔር ቀኝ የተቀመጠው። ይሄኛው ደግሞ ሙላት የሚባለው ዳይሜንሽናል ነው፣ ልኬት ያለው ነው። በአንድ ጊዜ የሚለቀቅ አይደለም። የቤተ ክርስቲያንን እድገት የሚጠይቅ ነው። ቤተ ክርስቲያን ባደገች መጠን ልታስተናግድ በቻለችው መጠን ያን ሙላት ትካፈለዋለች። የመንፈስ ወንዞች መለቀቅ ዳይሜንሽናል ናቸው ብለናል። ምን ማለት ነው? ልኬት ያላቸው ይዘታቸው እየጨመረ የሚሄድ ነው ማለታችን ነው። ይህንም ባለፉት ክፍሎች በደንብ አይተናል። ስለ ዳይሜንሽንም በደንብ እንዲገባን ካስፈለገ በኢሳይያስ ምዕራፍ 30 ላይ ያለውን ማየት እንችላለን። እዛ ላይ ስለ ዳይሜንሽን ጥሩ ማብራሪያ ተሰጥቷል። ስለ መንፈሳዊ ልኬት ጥሩ ማብራሪያ ተሰጥቷል። የሚለው እዛ ክፍል ምንድነው? እግዚአብሔር ቤቱን ካጠራ በኋላ የጨረቃ ብርሃን እንደ ፀሐይ ብርሃን ይሆናል፣ የፀሐይ ብርሃን ደግሞ እንደ 7 ቀን ብርሃን ይሆናል ነው ያለው። አሁን ይሄ ዳይሜንሽን ነው። እንግዲህ ይሄ ልኬት ነው። በመንፈሳዊው ዓለም ያለውን ነገር ነው ኢሳይያስ በመልእክቱ ወደኛ ያመጣልን። እናንተ የዓለም ብርሃን ናችሁ ተብሎ ስለኛ ተጽፏል። ያ ብርሃንነታችን ግን 7 እጥፍ መሆን ይችላል ነው የሚለው ኢሳይያስ ላይ ያለው ክፍል። 7 እጥፍ መሆን ይችላል። ዳይሜንሽን የሚባለው ይሄ ነው። ይሄ ደግሞ የሚሆንበት መካኒዝም ወይም አሰራር ምንድነው? የመንፈስ ወንዞች መለቀቅና ቤተክርስቲያን በዛ በኩል የምታገኘው ሙላት ማለት ነው። በመንፈስ ወንዞች መለቀቅ በኩል የሚገኘው ሙላት የራሱ የኢየሱስ ክርስቶስ የሰብዕናው የማንነቱ ሙላት ነው። ገዥነቱን በሰብዕናው የምታስተናግድ ቤተክርስቲያን ስነ ልቦናዋም ገዥነት ነው የሚሆነው፣ ልምምዷም ገዥነት ነው የሚሆነው። አሁን ወደዛ አልደረስን። እንኳን ወደዛ ልንደርስ ወደ ተጽዕኖ አምጪነት ስነ ልቦና እንኳን አልደረስንም። ይህ የቤተ ክርስቲያን እድል ፈንታም እንደሆነ አናውቅም። በዚህ ነገር ውስጥ የጠላትም ነገር ገብቶበታል። ማለት ሰይጣን ቤተ ክርስቲያን ዴስቲኒዋ ወይም እድል ፈንቷ ሙላት እንደሆነ እንዳታስብ አድርጓል ሰይጣን። ይሄን ብቻ አይደለም፣ ቤተ ክርስቲያን ማንዴቷን ተጠቅማ ልታደርግ የምትችለውን ነገር ኢየሱስ ክርስቶስ በአካል ሲመጣ ብቻ እንደሚደረግ አድርጋ ቤተ ክርስቲያን እንድታስብ አድርጓታል። ያ ዲሴፕሽን የማሳት ስራ ነው። ሰይጣን በዚህ አድርጎ ወደ ቤተ ክርስቲያን የመጣበት መምጣቱ ቤተ ክርስቲያንን በጣም ደካማ አድርጓታል። ወደ ሙላት እንዳትዘረጋ አድርጓታል። ወደ ሙላት ብትዘረጋ በእርሱ ላይ ልታደርስ የምትችለውን ጉዳት ሰይጣን በደንብ ያውቃል። በራዕይ ምዕራፍ 13 በቁጥር 3 ላይ ከራሶቹም አንዱ ለሞት እንደታረደ ሆኖ አየው ይላል። ሙላትን ያገኘች ቤተክርስቲያን በሰይጣን ላይ ይህን ያህል ጉዳት ልታደርስ የምትችል ነች፣ ለሞት የታረደ እስኪሆን ድረስ። ሰይጣን ይህንን ያውቃል እና ይህን መከላከል ነው የሚፈልገው። ስለሚፈልግ ቤተክርስቲያን የሙላትን ነገር እንዳታስብ፣ ወደ ሙላት እንዳትዘረጋ ለማድረግ የሚችለውን ሁሉ ያደርጋል። ለመከላከል ነው፣ በሱ ላይ በመንግስቱ ላይ የሚመጣውን ጉዳት ለመከላከል። ዳሩ ግን የእግዚአብሔር ፈቃድ ቤተክርስቲያን ሙላትን አግኝታ ወራሽነቷ እንዲበዛ፣ የጠላቶችን ደጆች እንድትወርስ፣ ከጠላት
መውሰድና መንጠቅ ያለባትን ነገር ሁሉ እንድትነጥቅ በመጨረሻም እሱን ራሱን እንድታስወግደው ይሄ የእግዚአብሔር ፈቃድ በማን በቤተ ክርስቲያን ቤተ ክርስቲያን ሰይጣንን ለማስወገድ ኢየሱስ በአካል እስኪመጣ የምትጠብቅ መሆን የለባትም። ማንዴቱ ተሰጥቷታል። የሚያስፈልጋት ሙላት ነው። ሙላት ደግሞ የሚገኘው በመንፈስ ወንዞች መለቀቅ ነው፣ ደረጃ ባላቸው። የኛ ስነ ልቦና ችግር ውስጥ የገባው ለምንድን ነው ቢባል ከዚህ አሁን ካለው መንፈሳዊ ልምምድ በስተቀር ሌላ ልምምድ እንደሌለ ስለምናስብ ነው። ይህም ብቻ አይደለም፣ አሁን ካለው መንፈሳዊ ሙላት ባሻገር ሌላ ሙላት እንዳለ አለማሰባችን። መጽሐፍ ቅዱስ ግን ከኃይል ወደ ኃይል ይሄዳሉ ብሎ አስረግጦ ተናግሯል። ለቤተ ክርስቲያን የተጠበቀው ተሐድሶ ብቻ አይደለም። ተሐድሶ ማለት ያው የመንፈስ ልክ እሱ ራሱ መልሶ ሲታደስ ማለት ነው። ግን ለቤተ ክርስቲያን የተጠበቀው ከኃይል ወደ ኃይል መሄድ ነው። ይሄ ከኃይል ወደ ኃይል መሄድ ቤተ ክርስቲያንን ወደ ዴስቲኒዋ ወይም ወደ ድል ፈንታዋ ያገባታል። ስለሚያገባት ስነ ልቦኗ ይለወጣል፣ ቅኝቷ ይለወጣል፣ ልምምዷ ሁሉ ይለወጣል። የአሁኗ ቤተ ክርስቲያን 666ን ድል ማድረግ የምትችል አይመስላትም። እንኳን ድል ልታደርገው ይቅርና ዘመነ 666ን አታሳየኝ የምትል አይነት ናት። ይሄ በራሱ ፎቢያ ነው። ቤተ ክርስቲያን ግን 666ን ድል እንድትነሳው ነው እሱ ራሱ የሚነሳው ድል ለመነሳት ነው። መነሳትንም የሚሰጠው ራሱ እግዚአብሔር ነው። እሱ ድል ካልተነሳ ወደ ሺህ ዘመን መግባት የለም። ድል መንሳት ሳይሆን እንዴት ነው ወደ ሺህ ዘመን የሚገባው? አሁን የቤተ ክርስቲያን ቅኝት መቀየር አለበት። ከለጋነት ወጥተን ስለ ሙላት ማሰብ አለብን። አስተሳሰባችን የለጋነት መሆን የለበትም። የለጋነት ከሆነ በጣም ነው የምንቸገረው። የለጋነት መሆኑን የምናይበት ብዙ ነገር አለ፣ በጣም ብዙ ነገር። ባለፈው ምዕተ ዓመት በአሜሪካን ሀገር የተነሱት ታላላቅ አገልጋዮች መንፈሳዊ ሙቀት በጣም የተሰማቸው ጊዜ ራሳቸውን የመጨረሻው ሐዋርያ፣ የመጨረሻው ነብይ፣ ሰባተኛው መልአክ አስብለዋል። እንደ ዊሊያም ብራንሃም እንደነ ፍራንክ ስታንድፎርድ እነሱን የመሳሰሉ ምንድነው ያደረጉት? ሙቀት በተሰማቸው ጊዜ ራሳቸውን ያዩት እንደ መጨረሻው ነብይ፣ እንደ መጨረሻ ሐዋርያ፣ እንደ ሰባተኛ መልአክ። ይሄ የለጋነት ባህሪ ነው። በለጋነት ባህሪ ውስጥ ያለች ቤተክርስቲያን ተልኳን የፈጸመች ይመስላታል። ማንዴቷን የተጠቀመች ይመስላታል። ለበጉ ሰርግ የተዘጋጀች ወይም ለዛ የበቃች ይመስላታል። ይሄ የለጋነት ባህሪና አስተሳሰብ ነው። ከለጋነት ያለፈችና የተሻገረች ቤተክርስቲያን ግን እንደዚህ አታስብም። በፍጹም እንደዚህ አታስብም። አንድ ጊዜ ምን ሆነ? አንድ እናት ለልጇ ስጦታን ለገና ገዛች። እሱ የሚፈልገውን አይነት ስጦታ ነው የገዛችው። ስጦታውን የምሰጥህ ግን በገና ቀን ነው አለችው። ገና መቼ ነው አላት። በሚቀጥለው ሳምንት ነው አለችው። ይሄ የሚቀጥለው ሳምንት ምን ማለት እንደሆነ አልገባውም። መቼ ነው የሚቀጥለው ሳምንት አላት። በሚገባው መንገድ ለማስረዳት 7 ትንንሽ ቸኮሌት ገዝታ
ስትተኛ ተኝተ ስትነሳ አንዱን ቸኮሌት ብላ፣ አሁንም ተኝተ ስትነሳ አንድ ቸኮሌት ብላ፣ ሰባተኛውን የመጨረሻውን ቸኮሌት ስትበላ ያ ቀን ገና ነው አለችው። ከዛ ልጁ ያለ ወትሮ በጊዜ ተኛ። በጊዜ ተኝቶ ከዛ ሚድናይት ላይ ተነሳ ማለት እኩለ ሌሊት ላይ ተነሳና አንዱን ቸኮሌት በላ። ከዛ ተመልሶ ተኛ። ሲነጋ ሌላ አንድ ቸኮሌት በላ። በአራት ቀን ውስጥ ሰባቱንም ቸኮሌት ጨረሳቸውና ተነስቶ ማሚ ይኸው ሰባተኛውን ቸኮሌት የመጨረሻውን በልቻለሁ፣ ዛሬ ገና ነው፣ ስጦታዬን ስጪኝ አላት። እንግዲህ ልጁ ምን ፈጠረ ማለት ነው? የራሱ ሎጂክ ፈጠረ። ተኝተ ስትነሳ አንድ ብላ ነው የተባልኩት ብሎ የራሱ ሎጂክ ፈጠረ። እንዲህ ሎጂክ መፍጠር ቀላል ነገር፣ ቤተክርስቲያን ይሄ አቋራጭ ነገር መፍጠር፣ አቋራጭ ስነ መለኮት መፍጠር እንዲህ ቀላል ነው። የልጅነት ባህሪ ይሄንን ያደርጋል። ግን እንደዛ ሊሆን አይገባውም። የራሳችንን ሎጂክ መፍጠር የለብንም። ስነ መለኮት ነው። መርሃ ግብር። እንደዛ አይነት ልምምድ፣ እንደዛ አይነት አስተሳሰብ ውስጥ ነው መግባት ያለብን። እንደዛ አይነት አስተሳሰብ ውስጥ የገቡ መጽሐፍ ቅዱስ እንዴት እንደሚላቸው በመዝሙር 110 በቁጥር 3 ላይ ያለውን ክፍል ሄደን ማየት እንችላለን። ቁጥር 2ን የዘለልነው በራሱ ጊዜ ስለምናነሳው ነው። ምክንያቱም እሱ ራሱ ከመለኮታዊ መርሃ ግብሮች አንዱ ስለሆነ ማለት ነው። ወደሱ ገና አልመጣንም። ቁጥር 3ን የምናነሳው ለዚህ ለቁጥር 1 የእግሮች መቀመጫ ስለማድረጉ ጥሩ ማብራሪያ ስለሚሰጥ ነው። ገላጭ ስለሚሆን ነው። በዚህ በቁጥር 3 ላይ የሚለው ምንድነው? በኃይልህ ቀን ሰራዊትህ በጎንህ ይቆማል ነው የሚለው አዲሱ መደበኛ ትርጉም። መቼ? በኃይልህ ቀን ሰራዊትህ በፈቃዱ በጎንህ ይቆማል። ምን ለማድረግ? መንፈሳዊውን ጦርነት ለመዋጋት። ምን ለማድረግ? ጠላቶችን የእግሮች መቀመጫ ለማድረግ። ምን ለማድረግ? ነፍሳትን ለመማረክ። ጎልማሶች በኃይል ቀን ለዘመቻው በጎን ይቆማሉ ነው የሚለው 110 ቁጥር 3 ላይ። እዛ ክፍል ያሉትን ጌታ ምን ብሎ ነው የጠራቸው? ጎልማሶችህ ነው ያላቸው። ጎልማሶች ምን ይገባቸዋል ማለት ነው? መለኮታዊ መርሃ ግብር ይገባቸዋል። ያላለቀ ስራ ካለ ይገባቸዋል። ተልእኮ ይገባቸዋል። የጌታ ልብ ነው ያላቸው። የሚቀር ነገር ካለ ይገባቸዋል። የዘመቻ ጊዜ ከሆነ ይገባቸዋል። ግን ለጋነት ግን እንደዚህ አይደለም። ለጋነት እንደዚህ አይደለም። ቅድም በምሳሌ እንዳየነው አይነት ነው። ለጋነት እንደዚህ አይደለም። የራስ ሎጂክ መፍጠር ነው ለጋነት ብዙ ጊዜ የሚያመጣው ነገር። ተልኮ ሳይፈጸም ተልኮ የተፈጸመ አድርጎ ማሰብ፣ ማንዴትን በሙላት መጠቀም እያለ ከማንዴት ራስን ማሸሽ፣ እነዚህ የለጋነት ባህሪያት ናቸው። በቁጥር 3 ላይ ግን የተገለጡት ከለጋነት ያለፉ ናቸው። በዘመቻ ቀን፣ በኃይልህ ቀን
ራሳቸውን ለሰልፍ ከጎንህ ያቆማሉ ይላል። ለመለኮታዊ መርሃ ግብር በቃ ተባባሪ ናቸው። በመከር ጊዜ መከር ነው። በአገልግሎት ጊዜ አገልግሎት ነው። ጠላቶችን የእግሮች መቀመጫ በማስደረግ ጊዜ ማስደረግ ነው። ግብር ነው። ሺህ ዘመኑ የዚህ አካል ዋናው ቁም ነገር ይሄ ነው። የሺህ ዘመኑ የዚህ አንዱ አካል ጠላቶች የእግሮች መቀመጫ በሙላት የሚደረጉት በሺህ ዘመኑ ጊዜ ነው። በሙላት በእስራኤል ውስጥ 3 በዓላት እንዳሉ እናውቃለን። ዋና ዋና በዓላት ማለት ነው። አንደኛው የቂጣ በዓል ነው። በዓመቱ መጀመሪያ የሚደረገው ፋሲካ የሚባለው ነው። ሁለተኛው ፋሲካ በኋላ በሰባተኛው ሳምንት የሚደረገው የመከር በዓል ነው። ሶስተኛው ደግሞ በዓመቱ መጨረሻ የሚደረገው የመክተቻው በዓል ነው። እነዚህ ዋና ዋና የእስራኤል በዓላት ናቸው። እነዚህ ጥላ ናቸው። ለዋናው ነገር ጥላ ናቸው ሶስቱም። ጌታ በበዓለ 50 ጊዜ መንፈሱን ያፈሰሰው በምክንያት ነው። በዓለ 50 ማለት ከቂጣው በዓል በኋላ በሰባተኛው ሳምንት የሚከበረው በዓል የደረሰው መከር መጀመሪያ የደረሰው ሰብል የሚሰበሰብበት ነው። ሁሉም የሚታጨድበት አይደለም። ሁሉም መከር የሚሰበሰብበት አይደለም። መጀመሪያ የደረሰው እሱ ብቻ የሚሰበሰብበት ነው። ይሄ በዓለ 50 የተባለው በዓል የመከር በዓል ከሰብሎች በመጀመሪያ የደረሰው ብቻ የሚሰበሰብበት ነው። ዋናው የመከር በዓል አይደለም። ጌታ ኢየሱስ በበዓለ 50 ያፈሰሰው መንፈስ ለዚህ ለነፍሳት መከር የሚሆነውን መንፈስ ነው። የጥላው ዋና አካል ማለት ነው። እዛ ጋር መከሩ እህል ነው። እዚህ ጋር ደግሞ መከሩ ነፍሳት ናቸው። ለነፍሳት መከር እንዲሆን ተብሎ በበዓለ 50 ቀን መንፈስ ቅዱስ ፈሰሰ። የመጀመሪያው የመንፈስ ወንዝ መለቀቅ ሆነ። እሱም እዛ ጋር በመጀመሪያ የደረሰው እንደሚሰበሰብበት ይሄኛው ሐዋርያትም እንደጠቀሱት እኛ የበኩራት አይነት ነን እንዳሉ የበኩራት አይነቶች የሆኑት እነሱ የሚሰበሰቡበት ወይም ወደ ጌታ የሚመጡበት የእግሮች መቀመጫ የሚደረጉበት የመንፈስ ወንዝ መለቀቅ ነው። ዋናው መከር ግን በዓመቱ መጨረሻ የሚደረገው ነው። በእስራኤል ዋናው መከር በዓመቱ መጨረሻ ላይ የሚደረገው ነው። ይሄ በዓመቱ መጨረሻ ላይ የሚደረገው መከር ሁሉ የሚሰበሰብበትና ወደ ጎተራ የሚገባበት ነው። ይሄ በሺህ ዘመኑ ጊዜ የሚሆነውን አገልግሎት አመለካች ነው። ያንን ነው የሚያመላክተው። በሺህ ዘመኑ ጊዜ ልክ እንደ እስራኤል ሶስተኛው በዓል መከር እህሉ ሁሉ ተሰብስቦ ወደ ጎተራ እንደሚገባው እንደዚሁ ብዙ ነፍሳት የሚድኑበት ነው። የአራተኛው የመንፈስ ወንዝ መለቀቅ የሚሆንበት ቤተ ክርስቲያን ሙላትን የምታገኝበት ለወራሽነትና ለመጠቅለል ሙሉ አቅም የምታገኝበት ነው። ያ ትልቁ የመከር ሰዓት ነው። የመጨረሻው የመከር ሰዓት ነው። እስከዛ ጊዜ ድረስ ግን ጌታ ኢየሱስ በአብ ቀኝ እንደተቀመጠ ሊቆይ ይገባዋል። ይሄንን የሚለው መዝሙር 110 በሐዋርያት ሥራ ደግሞ ሐዋርያው ጴጥሮስ በምዕራፍ 3 በቁጥር 21 ነው። ብሉይ ኪዳኑ ላይ ያለውን ነው ጴጥሮስ እዚህ ጋር የደገመው። ስለዚህ እንግዲህ በእግዚአብሔር ቀኝ እንደተቀመጠ ሊቆይ ይገባዋል የሚያስብለው አንዱ ነገር እንግዲህ የቱ ነው? ጠላቶች የእግሮች መቀመጫ
ሆነው እስኪያልቁ የየመከሩ ስራ እስኪጠናቀቅ ነው። ያ ተጠናቆ የሚገኘው በሺህ ዓመቱ መጨረሻ ላይ ነው። ሌላኛውን ክፍል ደግሞ በሚቀጥለው ጊዜ እናየዋለን። እዛ ጋር ደግሞ የምናየው በጠላቶች መካከል ግዛ የሚለው መርሃ ግብር ነው። እሱም ላይ ስናይ ኢየሱስ ክርስቶስ በእግዚአብሔር ቀኝ በአዶናይነት ተቀምጦ የሚቆየው ለዚህ መርሃ ግብር እንደሆነ እሱን ደግሞ በዝርዝር ምናይ ይሆናል። እስከዚያው ቸር ሰንብቱ። የእግዚአብሔር ጸጋ ይብዛላችሁ፣ መረዳትም ይብዛላችሁ። ሰላም ሁኑ።